ለረጅም ዘመናት ለሰው ልጅ እንቆቅልሽ ሆኖ የቆየው ጥያቄ ምድር ቋሚ ናት ወይስ ትሽከረከራለች? ሳይንስ በዚህ ጉዳይ ምን ላይ ደርሷል? ቁርአንስ እንደው ያመላከተው ነገር ይኖር ይሆን? አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰዎች ለዘመናት ምድር ቋሚ ናት ብሎ ቢያስቡም አንዳንድ ጉዳዩ የገባቸው ምሁራን ግን ነገሩን ሳይንቲፊካሊ እና ኤክስፐሪመንታሊ ማረጋገጥ ያልነበሩ ምሁራን ነበሩ። ለምሳሌ እነ አርስታርኮስ እና የሱ ሳሂቦች ወደ ሰማይ ስንመለከት ይህ የምናየው እንቅስቃሴ የጋላክሲዎች የከዋክብት እነዚህ እንቅስቃሴዎች ከነሱ ብቻ አይደለም፣ የምድር መንቀሳቀስ ኤፌክት አለበት ብሎ ክሌም ቢያቀርቡም ግን ነገሩን ኤክስፐሪመንታሊ ማረጋገጥ አልቻሉ። ይሄ ክሌም ላይ የተለያዩ ሳይንቲስቶች ቢከተሉትም አሪስታርኮስን የተለያዩ ሳይንቲስቶች ቢከተሉትም ግን ልክ እንደሱ አንፎርቹኔትሊ ሚንሱ ተመቻችቶላቸው ለማህበረሰቡ ኤክስፐሪመንታሊ ማረጋገጥ አልቻሉ። በስተመጨረሻ በ17ኛው ክፍለ ዘመን ኬፕለር የምድርን መሽከርከር ኤክስፐሪመንታሊ ሳይንቲፊካሊ ለዓለም ህዝብ አረጋገጠ ማለት ነው። ይሄን ጉዳይ በተመለከተ ሳይንሳዊ እውነታዎች ምንድን ናቸው? አንደኛው ምድር በራሷ ዙሪያ የምታደርገው እንቅስቃሴና ሁለተኛው ምድር በፀሐይ ዙሪያ የምታደርገው እንቅስቃሴ ነው። ይሄን ጉዳይ ጊዜ በሄደ ቁጥር ትላልቅ ተቋማት ትላልቅ ኢንሳይክሎፒዲያዎች እንዳረጋገጡት የአሜሪካ ኢንሳይክሎፒዲያ እንዲህ ይላል፣ ምድር በራሷ ዙሪያ በ24 ሰዓት ስትንቀሳቀስ በፀሐይ ዙሪያ በ365 ወይም ደግሞ በአንድ ዓመት ትንቀሳቀሳለች ይላሉ። በሚገርም ሁኔታ ምድር በፀሐይ ዙሪያ በምታደርገው እንቅስቃሴ 30 ኪሎ ሜትር ፐር ሰከንድ ነው። በአንድ ሰከንድ ውስጥ 30 ኪሎ ሜትር ነው የምትሽከረከረው ማለት ነው። በጣም ፈጣን ስፒድ። ከሁሉም በላይ ውድ ተመልካቾች ይህ የሚገርመው ጉዳይ ከ1400 ዓመት በፊት አላሁ ጀለ ወዐላ በቁርአን ውስጥ ሂንት መስጠቱ ነው። የቁሉ ልሐቁ ሱብሓነህ ወተረ ልጅባለ ተሕሰቡሃ ጃሚደተን ወህየ ተሙሩ መረ ሰሓብ። ተራሮችንም ቋሚ ሲሆኑ ትመለከታለህ። እንዲህ ስታያቸው ቋሚ ይመስሉሃል፣ እንደዛ አይደለም ግን ወህየ ተሙሩ መረ ሰሓብ፣ የዳመናን አይነት ፍጥነት የሚሄዱ ሆኖ ታገኛቸዋለህ። ቋሚ አይደሉም፣ በፍጥነት የሚጓዙ ናቸው ተራሮቹ ይለናል። ይህ ምን ማለት ነው? ሳይንቲፊካሊ ጉዳዩን ስናይ ምድር በራሷ ላይ የተሸከመችው ነፍሳት፣ ዛፎች፣ ተራራዎች እና የተለያዩ ፍጡራንን ይዛ ነው የምትሽከረከረው። ለዛም ነው ማለት ነው ተራራን ስንመለከት ቋሚ የሚመስለው። ይህ ማለት ምን ማለት ነው? ይሄንን ለማስረዳት ምሁራን አንድ ምሳሌ ይወስዳሉ። ለምሳሌ ሁለት ባስ አለ። ሁለቱም ባስ ውስጥ አንዳንድ ሰዎች አሉ፣ በመስኮት እየተያዩ ነው። እነዚህ ባሶች በተመሳሳይ አቅጣጫ በተመሳሳይ ስፒድ የሚሄዱ ከሆነ አንደኛው አንዱን ቋሚ አድርጎ ነው የሚያየው። ምክንያቱም ለምንድን ነው? በተመሳሳይ ስፒድ በተመሳሳይ አቅጣጫ እየሄዱ ስለሆነ ማለት ነው። ይህንን ተቃራኒ ለመረዳት ታክሲ ውስጥ ስንሆን፣ መኪና ውስጥ ስንሆን ማየት እንችላለን። እኛ በጣም በስፒድ መኪና ስንነዳ የምናልፋቸው ዛፎች ወደኋላ የሚሄዱ ይመስለናል፣ የሚንቀሳቀሱ ይመስለናል ማለት ነው። እኛ በስፒድ ተቃራኒ እንትን ላይ እየነዳን ስለሆነ፣ ተቃራኒ አቅጣጫ ላይ እየነዳን ስለሆነ፣ ግን ከአንድ ሰው ጋር በመስኮት እየተያየን ከአንድ ሰው ጋር በመስኮት እየተያየን ተመሳሳይ ስፒድ ላይና ተመሳሳይ አቅጣጫ ላይ የምንሄድ ከሆነ አንዳችንን ቋሚ አድርጎ ነው የሚያየው ማለት ነው። ለዛም ነው እኛ ቆም ብለን ተራራን ስንመለከት ተራራ ቋሚ ይመስለናል። ምክንያቱም ተመሳሳይ አቅጣጫ ላይ በተመሳሳይ ስፒድ ከምድር ጋር እየተሽከረከርን ስለሆነ ማለት ነው። ወሊዛሊከ የቁሉ ወተረ ልጅባለ ተሕሰቡሃ ጃሚደተን ወህየ ተሙሩ መረ ሰሓብ። የምድርን መሽከርከር ተከትሎ ከሚፈጠሩ ነገሮች ውስጥ አንድ ሁለት ነገሮች አሉ። የመጀመሪያው የሌሊትና የቀን መፈራረቅ ነው። የሁለተኛው ደግሞ የፀሐይን የመጥለቅና የመውጣት ሁኔታን መሰረት በማድረግ በዓለም ላይ ያሉ ሀገራት መካከል የሚገኝ የሰዓት ልዩነት ነው ማለት ነው። አላሁ ጀለ ወዐላ እንዲህ አይነት የከውኑን ምስጢሮች ቁርአን ላይ ሲጽፍልንና አሁን ግልጽ
እንዲወጡ ሲያደርግ በእርግጥ ቁርአን አህካሞችን ብቻ ይሄ ሐላል ነው፣ ይሄ ሐራም ነው፣ ከዚህ ተጠንቀቁ፣ ይሄን ተዉ ከማለት ባሻገር የሰዎችን አቅልና ፍክር ለማንቀሳቀስ እንደመጣ የምንረዳበት ትልቅ እድል ነው ብዬ ነው ማስበው። የዛሬ ፕሮግራማችን እዚህ ላይ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።